إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. يمن ملكم يمن مازن يمن تسفى مقرد الله سبحانه وتعالى انديه علن. أعوذ بالله من الشيطان الرجيم. ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين. أتدكموا أتزنوا يبلايوچ تهونالاچو اونتኛ አማኝ እንደሆናችሁ። ሱረቱ አሊ ዒምራን አንቀጽ 139። አዎን ለህይወት ፈተናዎች እጅ መስጠት አያስፈልግም። ሲያጡ ብዙም አለመከፋት፣ ሲከስሩ አለመደንገጥና አለመርበትበት፣ ቢመቱ አለመጉበጥ አለመልፈስፈስ ያስፈልጋል። ሞቷል እየተባልን አልሞትንም ከሆነ መልሳችን ትንሽ ናቸው ስንባል ብዙ እንደሆንን ካሳየን፣ ስለ ድክመታችን ሲነገር ጥንካሬያችንን ካስመሰከርን ኢንሻአላህ ውጤት አለን። አዎ ቢኢዝኒላህ ውጤት አለን። ሙእሚን ለስኬት እንጂ ለውድቀት እጅ አይሰጥም። በኸይር እንጂ በመጥፎ ነገር ራሱን አያበስርም። በጥንካሬ እንጂ በድክመት ውስጡን አያሳምንም። ወዳጄ ሆይ ኢማንህ ሲወድቅ ወድቋል ተስፋ የለውም ብለህ ርቀህ ቆፍረህ አትቅበረው። ጥረትህ ሲበላሽ አልቆልኛል ዋጋ የለኝም ዳግም አልንሰራራም ብለህ አትዘረር። ችግር ሲያገኘህ የማገገም እድሌ አክትሟል ብለህ አትሸበር። ዱዓ የማድረግ ስሜትህ ሲጠፋ ከቶ ሊመለስ እንደማይችል ገምተህ እጅህን አጣጥፈህ አትቀመጥ። ሕይወት አንድ ብቻ አይደለችም፣ አይነት አላት። ዓለም ጎዳና ብቻ አይደለችም፣ ጎዳናዎችም ናት። ዞር ብለህ ሌላ ስልት ይዘህ ሌላ ሰው ሆነህ አምርረህ ከተመለስክባት ታሸንፋታለህ። እሷ ድክመትህን እጅ መስጠትህን ካወቀች ትገድልሃለች። ማንነትህን በጥንካሬ አሳያት። ሕይወት ለውጥን ትፈልጋለች፣ መታደስንም ትሻለች። ሌላው ቀርቶ በድሎትና ሐሴት ውስጥ ብቻ እንኳን በትዕግስት ለረጅም ጊዜ መሰንበቱ ይከብዳል። ማር ሲበዛ ይመራታል፣ ቅባትም ከልክ ሲያልፍ ያቅለሸልሻታል። እናም ነገሮች ሐላልና መልካም እስከሆኑ ድረስ የፍላጎቷን ልንጠብቅላት ይገባል። ኢማን ይጨምራል ይቀንሳል፣ ሙድ ይመጣል ይሄዳል፣ ሞራል ብቅ ይላል ይጠፋል። በሁኔታዎች ውስጥ ራሱን ያልቀየረና በነገሮችም ውስጥ መስመሩን ወስኖ ምርጡን ያልያዘ ሰው የስኬት ጊዜው ሩቅ ነው። ለአካሄዱና ለጉዞው የተሻለውን መንገድ መጥረግ ትቶ በአንድ ዓለምና ሁኔታ ውስጥ መኖር የመረጠን ሰው ኑሮ ትርጉም አልባ፣ ሕይወትም የቁም እስር፣ ዱንያም የዘላለም ከርቸሌ ትሆንበታለች። የችግር አይነቶች ከወዲህ ወዲያ ቢቃራመቱ፣ ፈተናዎች በዚህ በዚያ ቢያዋክቡ፣ ችግሮች ከፊት ከኋላ ቢከቡ፣ ቆም ብለህ ጆሮ የምትሰጥበት ጊዜ እንዳይኖርህ ወደፊት እንጂ ወደ ኋላ አትመልከት። ለመራመድ አታመንታ። ሐሳብ ተከታትሎ ቢሰፍርብህ፣ ጭንቀት አሳዶ ቢወረህ ወዲያ በልና አሽቀንጥራቸው። ማንነቱን አሳልፎ በቀላሉ እጅ የሚሰጥ ሰው አትሁን። የእድል በሩ እያለልህም ሽንፈትን በጸጋ አትቀበል። ሕይወት እኛ እንዳደረግናት ናት። እናስተካክላታለን፣ እናበላሻታለን፣ እናጣፍጣታለን፣ እናመራታለን። ብልህ ሰው በሞተ ነገር ላይ ነፍስ ይዘራል። ከምንም ተነስቶም ለቁም ነገር ይበቃል።
ደካማ ግን በእጁ የገባውን አጋጣሚ እንኳን አይጠቀምም። እድልን እንድትፈልገው እንጂ እድልን ለመፈለግ ዝግጁ አይደለም። ስለሆነም በገዛ እጁ ጥፍጥናን ወደ ምሬት ይለውጣል፣ ደስታን ወደ ሐዘን ይቀይራል። ሞቻለሁ አትበል፣ ተስፋ አትቁረጥ፣ ሩሕህን መልስ። በሕይወት አለህ፣ ጠንከር በል፣ አትለሳለስ። አልደርስም አትበል፣ ትደርሳለህ። አላልፍም አትበል፣ ታልፋለህ። አላህ ለምርጫና ለውሳኔ ነፃ አድርጎ ፈጥሮህ ሳለ ለምን ባርነትን ትመርጣለህ? ምድር ሰፊ ናት፣ እይታህን አስፋ፣ አትጨናነቅ። ኢንሻአላህ በል፣ ሁሉንም ነገር በብቃት ትወጣለህ። መንገድ ቢዘጋ መንገዶች አሉ። ምርጫ አያልቅም፣ አማራጮች ሞልተዋል። እንችላለን የሚሉ በአላህ ፈቃድ ይችላሉ። እናሳካለን የሚሉ ኢንሻአላህ ያሳካሉ። በአላህ ላይ እርግጠኛነትህ ወይም የቂንህ ይጨምር። መመካትህም በሱ ይሁን። በሐሳቦች መሃል አትዋለል። በሁለት ልብም አትጓዝ። አገባለሁ በልና ኳሷን ወደ ጎሉ ምታ፣ ትገባለች። አሸንፋለሁ በልና በሙሉ ልብ ወደ ውድድሩ ግባ፣ ታሸንፋለህ። አልፋለሁ በሚል ሙሉ ሐሳብ ከፈተናው ክፍል ግባ፣ ታልፋለህ። እደርሳለሁ በልና ጉዞህን ጀምር። እጨርሳለሁ፣ ውጥንህን ቀጥል። ሁለት ሐሳብ ካንዱም ያሳጣል፣ ሁለት አባራሪ አንዱንም ያጣል። ጭንቀት የሰውን ትኩረት ይበትናል።